ትንሽ ብትንቀሳቀስ በጆሮ ግንድ ነው የምለቅብህ ነግሬሃለሁ። የሆነ ኢላማ ነው እንዴ? አባቴ ያው ቢሞት እስኪ የገባው ኮሜንት ላይ ጻፍ። ምን ያረገኝ ነው አንተዬ? ጥይልኝ ለማመድብህ ነው። ለካ ማሞቴን አሳምርልኝ ትልቅ ጾለት ነው። በከሉ ቀንሽ ደረሰ በከሉ ቀንሽ ደረሰ በከሉ ካታንተ ያፈቀረ ልብ አንደበት የለውም የሚያስብል ታሪክ። እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አጣጣ። እኔ ደግሞ አንጋፋ ሽማግሌ ነኝ። ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም። እቺ እስቲ የሰው ግማሽ የምትለውን ሰምተን እንመለስ። ሼር አርጉለት፣ ሼር አርጉለት። ምን ሼር አርጉለት? እቺ እንቁራሪት እየመነጠረች ነው። ገጣመኝ እያልኩሽ ነው። በራስ መተማመን። እኔ ከመምጣቴ በፊት ሁላችሁም እድል ነበራችሁ። አሁን ግን አብቅቶላል። ቢራቢሯ ትበራለች። እንዲጫፍልቄ እገድልሃለሁ። ፋይት ላይ እንፋይት። እኔ እናንተ በቂያችን ነው። ችግር የለም። ጌች እንፈራረም። ነግሬያለሁ። 5 ደቂቃ 5 ሰከንድ አላሳፍርፍም። አንተ ልጅ በቃ ትሞታለህ። አንተ የሰው ጎዶሎ አወራ ከኔ ጋር። ወይኔ አላየኝም እንዴ? አላየህም? እዚህ ጋር በቃ ሟሽ ነህ ወይ? የምንወደው በምክንያት ነው። ሴፉን የምንወደው ሰው ስለሆነም ነው። እርግጥ ሴፉን የምናሞግስበት ስሙን ከፍ የምናደርግበት ብዙ ምክንያቶች አሉን። ሌላ ጊዜ እንመለስበታለን። ምሽቱን ግን ሲያስለቅሰን ሲያስነባን ያደረው አረቂት አዑዙ ቢላህ ሚነ ሸይጣን ረጂም አዑዙ ቢላህ ሚነ ሸይጣን ረጂም። ቀደም እዛ ጋር ሾፍኩና ጀጓልን ላደቀበል ብዬ ፍሬንድ አልኩሽ እኮ ማየ። እንዴት ነው ነገሩ? ገርል ፍሬንድ አለ ወይ? እሱ አይናገርም። አንተ ምንድን ነህ? አይ በጣም ተመቸኝ። አለባበስ ነው ጸዴ ነው። እኔ ምን ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ በአዲሱ ነገር ተከስተናል። እናንተን ያስተምራል እንዲሁም ፈታ ዘና ያደርጋል ያልናቸውን ቪዲዮዎች ሰብሰብ አድርገን ወደ እናንተ ይዘን መጥተናል። ከእናንተ የሚጠበቀው ቤቱን ሰብስክራይብ ማድረግ፣ ቪዲዮዎችን ላይክ ማድረግ። እናንተ ላይክ ስታደርጉ ቪዲዮአችን ወደ ሌላ ሰዎች ይደርሳልና የቤተሰባችን አባል ይሆናሉ። እና ቪዲዮውን ላይክ ያደረጋችሁ ኮሜንት ላይ ደግሞ ሐሳባችሁን በነፃነት ግለጹ። ኮሜንት ላይ ሐሳባችሁን ስትገልጹ ደግሞ ቤቱን ያበረታተዋል። ቪዲዮአችንም ድግ ያለ ወደ እናንተ ይዘን እንመጣለን። ከናንተ ግን የሚጠበቀው ቤቱን ሰብስክራይብ ያደረጋችሁ አይደለም፣ ሰብስክራይብ አድርጉ። ቪዲዮዎችን በየመሃሉ እናሳያችሁ ሙቪዎችን ያው እንግዲህ ላይክ ያደረጋችሁ ኮሜንት ላይ የምትፈልጉትን ሐሳብ መግለጽ ትችላላችሁ። ወደ መጀመሪያ ቪዲዮ እንሄዳለን። የመጀመሪያ ቪዲዮ የሚሆነው እንዳይናል ቪዲዮ ላይክ አድርጉ። ትንሽ ብትንቀሳቀስ በጆሮ ግንድ ነው የምለቅብህ ነግሬሃለሁ። የሆነ ኢላማ ነው እንዴ? አባቴ ያው ቢሞት እስኪ የገባው ኮሜንት ላይ ጻፍ። ምን ያረገኝ ነው አንተዬ? ጥይልኝ ለማመድብህ ነው። ለካ ማሞቴን አሳምርልኝ ትልቅ ጾለት ነው። እናንተ የሞታችሁት ከሱ የተጣላችሁለት ነገር አላችሁ አይገርም? አረ ሊተኩስ ነው። አረ ሊያበላሽ ነው። አወይ መከራዬ። አረ አንድ በሉት ጎበዝ። ምን ሆነሻል? ብቻ አስረው ላሰቃዩን ጠበቃ ልትቆሚላቸው ባልሆነ ሁሉም ወግና ስርዓት አለ። እሱ በፈጠረው ነፍስ ስትጫወት የነፍሱ ባለቤት ይታዘብሃል። እኔም እሱን ብዬ እንጂ በሳት ላቃጥላቸው ነበር ያሰብኩት። እንዲያቆንማ ከነሱ አልተሻልክም። ቆይ ታዲያ ምን እንዳደረግ ነበር የፈለግሽው? ምንም ማድረግ ብቻ ግን መሳሪያው እንዳይበልጥ እንደ ከኋላ ሊመታ ነው እንዴ? ምን ከኋላ ለበሰ አባይ ውሃ ሞልቷል። ምንድን ነው ድልድዩን ሲያለብሰው ምን ትልቅ አረገው ዋኝቶ የማይወጣ ሰው። ኧረ ጉዱ ኧረ ጉዱ ኧረ ጉዱ። ምንድን ነው እናንተ ብትሉ ይቀጥላል የምትሉ ከሆነ ኮሜንት ላይ ጻፉልን። ያው ፈላልገን ይዘን እንመጣለን።
እኔ ግን ማለት ነው ልጁ የሚሰራቸው ነገሮች በጣም በቃ ውስጤ ላይ ናቸው። የእናንተን ባላቅም ማለት ነው። እስኪ እናንተ ኮሜንት ላይ ጻፉልን የምትሉትን የምታስቡትን ስለ ቪዲዮውን ጻፉ። ቤቱን ደግሞ ሰብስክራይብ አድርጉ። ወደ ቀጣይ ቪዲዮ እንሄዳለን። ሀናዬ ሳምሪዬ እንዴት ነሽ? አለሁልሽ። ደህና ነሽ? አለሁ ደህና ነኝ። ስራ አሪፍ ነው። ምንም እኮ ስልክ ልታነሳልኝ አልቻለች። ቆይ አንተ ካልፈለገች ለምን አትተዋትም? አልተዋትም፣ በፍጹም አልተዋትም። አንድ አመት ሙሉ ከነገ ዛሬ አብረን እናድራለን ብላ አታላኝማ። እንደዚህ በቀላሉ ምትዋት እንዳይመስል። እሺ አሁን ወሬ ነው የምትሄደው እሷ ጋር። እሺ በቃ አትጥፋ። እሺ ቴንክ ዩ። እባክሽ ሀና ምን ይሁንክ ነው? አረጋግም ተነስ። ይቅር ካላልሽኝ አልነሳም። ያንቺ መኖር ብቻ የሚያኖረኝ ደካማ ሰው እንደሆንኩኝ በዚህ በተጣላንባቸው 7 ወር ውስጥ ገብቶኝ። እባክሽ ሀና ይቅርታ። አብረን በነበርንባቸው ጊዜያቶች እንደዛ ስትበድለኝ አንድ ቀን ግን እንደምቆርጥ ነግሬክ ነበር። አንተ ግን ሁሌ ይቅር ስልህና በአንተ ጥፋት ይቅርታ አስጠይቅ መቼም የማልተው ነበር አይደል ይመስል። አውቃለሁ በድዬሻለሁ። እኔ ላይ እንደዚህ ስጨክኝ ነው ምን ያህል እንደበደልኩሽ የገባኝ። ቢረፍድም ስለገባክ ደስ ብሎኛል። አረፈደም የኔ አበባ። ሱሱንም መጠጡንም ሁሉንም ነገር አቁሜያለሁ። አሁን ያለው ጥሩ ማንነቴ ላንቺ ነው የሚገባው የኔ ፍቅር። የበደልኩሽን እንድክስ ፍቀጅልኝ። አመሰግናለሁ። ምንም የምትክሰኝ ነገር የለም። ከቻልክ ግን እኔን ተወኝ እሺ። በቃ ከዚህ በኋላ ደውልልኝም ስራ ቦታ እየመጣክ ማጭጭ እንዴ። እንደዚህማ በጭራሽ አይሆንም። አፈቅርሻለሁ እኮ ወድሻለሁ እኮ። በጭራሽ ልተውሽ አልችልም። ኧረ ተነስ ዳግም። አልነሳም፣ በፍጹም አልነሳም። ይቅር ካላልሽኝ አልነሳም። እሺ ተነስ። እሺ ይቅር ብያለሁ በእኛ ይቅር ብያለሁ። እሺ እሺ አመሰግናለሁ። የኔ ፍቅር መጣህ። እንዴት ነሽ? ተዋወቀው ፍቅረኛዬ ነው። እሺ ሰላም። እንደ አንድ አመት ሙሉ አጃጅለሽኝ የነበሩን ዋጋ ትከፊበታለሽ። እሺ እውነት ነው እንዴ? መቼ ነው ግን ይሄ ልጅ የሚገባው? እንደ ይሄ ነው ዳግም ማለት? አዎ። እና ለምንድን ነው ባሌ ነው ያልሽው? ድጋሚ እዚህ እንዳይመጣ ብዬ ነው። ትላንትና ናፈቂ ስትይ አልነበር እንዴ? ለምን አትታረቁ? ምንም አልተቀየረም ባክ። ከኔ ይልቅ አብረና ለማደራችን ሰላም ነስቶት ነው ሁሌ እዚህ የሚመጣው። ለኔም ደግሞ ከሱ ጋር ከመሆን ይልቅ ለመርሳት መሞከር ነው የሚቀለው። ይሻለውን አንቺ ታውቂያለሽ። በያውን የእንጀራ ብሩን ስጪኝ። በቃ እሺ፣ ያለኝ ይሄ ብቻ ነው። ቀሩን ደግሞ ማታ መተው ወሰድ። እሺ በይ በቃ ቻው። እሺ ቻው፣ ደህና ዋል። ምንድነው ነገሩ? ሀሳባችሁን ንገሩኝ እናታችሁ። የሆነ አሪፍ ትምህርት ነው እኮ። የሆነ ደግሞ ቢታረቁና አብረው ፍቅራቸውን ቢቀጥሉ ደስ ይለን ነበር። ቀጣይ ቪዲዮ ሐሳቡን እንጨርሳለን። እነሱም ፍቅራቸውን ያጣጥማሉ ብዬ አስባለሁ። እና እናንተም ቤቱን ሰብስክራይብ አድርጉ። ወደ ቀጣይ ቪዲዮ እንሄዳለን። ሰላም ነው አባ፣ እንዴት ነህ? ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጀጓልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም እንዴ? አንተ ምንድን ነህ? አይ በጣም ተመቸኝ። አለባበስ ነው ጸድይ ነው። እኔ ምንም ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። ድንጋይ ይበላል ግማታ። አንተ ልጋብዝ መሰለህ እንዴ? አላሰራህልን እኮ ለምን እናንተ ጋር ልትስልክ ስጠኝና ለምን አናወራም? ወይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አታማር እንዴ? እከካ ጠም ድንፋታ አለበቤት አደብሽት ጉድሽት ራስ አፈር ያትጋይ እንጣም ልፍተው ሳብ እንደዚህ አይነት ነገር አጋጥሟችሁ ያውቃል? እናንተ የሆነ እንትን ስትሉ ሌላ ሰው ፊውቸሪንግ የሚገባበት እስኪ ያጋጥመው ካለ ኮሜንት ላይ ያጋጥሞኛል ብሎ ይጻፍ። ኮሜንቱን አይተን ምን ሸልመውን እንሸልማለን ብዬ አስባለሁ። እስኪ ቤቱን ሰብስክራይብ አድርጉ። ቪዲዮውን ዝም ብላችሁ አትመልከቱ። ተመልካቾቻችን የእናንተ ሰብስክራይብ ማድረግ ቤቱን ከፍ ያደርገዋልና ሰብስክራይብ እያደረጋችሁ እሺ፣ ቀጣይ ቪዲዮ እንሄዳለን። ምንድነው መጀመሪያው? ቋል ምንድነው? እንግሊዘኛ አላነብም ብዬ ነግሬያለሁ እኮ አይደለም። ምግቡ ምንድነው ተናገር። መጀመሪያ ምንድነው ያዘዝከው? ይሄን ምን ኮረስ ነው የሚባል ነው ያለው። ምን ኮረስ ማለት ምን? አንተ ምን ያዘዝከው? እኔ ምን አውቃለሁ? አንተ ምንድነው ያዘዝከው? ይሄን ምን ኮረስ ማለት ምን ማለት ነው? እኔ ምን አውቃለሁ? አንተ ምንድነው ድንች አይደል እንዴ? ምን ኮረስ ምናምን ብላ መጣችሁ? ድንች አይደል እንዴ? እኔ እንጃ። ግባና ዘዛልከኝ አዘዝኩታለን እኮ ምንድነው መጀመሪያው? ቋል
እንግሊዘኛ አላነብም ብዬ እኮ አይደለም ምግቡ ምንድነው ምናምን ብላ ተናገር መጀመሪያ ይሄ ምን እንቁላል ነው ባዶ እንቁላል የተጠፈጠፈ እንቁላል ነው ያመጣችው ሌላ ምንድነው ቆይ ምን አርገው ነው የምትለኝ አንተ ቆይ አይደለም መጀመሪያ ገብተህ ተዛላልኩ መጀመሪያ አዎ አልከኝ ብቻ ሰስኩ በቃ ሌላ ምንድነው ላርግሽ እዚህ አንተ ምንድነው ያለችው እሷ እኔ ምን አውቃለሁ ያዘዛት እሱ ነው እኮ ታዲያ ምን ኮረስ ማለት ምንድነው የድንች አይደል የድንች ኖርማል ድንች አይደል ያውም ያልተላጠ ድንች አይደል እሺ አሁን ምን ይሆንልህ አንዳንድ ጉራሽ እንደጎረስን አለቀ ምን ይሆንልህ ንገረኝ ይሄው በምን ይበላሽ ይሄ ነው ያዘዝኩ ምንድነው እኮ ተናግሬያለሁ ቅድም አስጀ ነው እየነገርኩ ደጋግሜ እኮ ይሄ በምን ይበላል ያልኩ አንተ ተናገርም እንዴ ይሄ በምን ይበላሽ ቆይ ንገረኝ ምን አውቃለሁ ሌላ የሚመጣ ካለ ተጠይቅ ሌላ የሚመጣ ካለ ምንድነው ይሄ ድንቻውን ሚንኮረስ ምናምን ብላ ይሄን ለጠቅለ ልንታመጣለች እንዴ ምን ኮረስ ነው ያለች አንተ አይ ኮረስቲውን ያለች እንጂ እኔ ብቻ አላውቅም እንግሊዘኛ ደጋግሜ አላነብም አልሰማም ስለዚህ እኮ ምንድነው አንተ ምንድነው የተባልከው አንተ ባቤ ምንድነው የተባልከው እኔ ገብቶ አዟት እኩል አይደል እንደ ገባ ነው እኮ ታዲያ ምንድነው ያዝከው የታለ መሳይ ነው እኔን እንበላ በቃ ምንድነው እኔ አዲስ አበባ ምግብ ቤቱ ዲኮሩ ብቻ የበዛበት ምግብ ቤት ልምጣ እንዴ ዲኮር የታውላ ባዶ ጣውላ ቁጭ ያለ ይሄ ምናምን አነገረ ቀደም እኔ ሁሉ ነው አምጣችሁ ቁጭ ታረጉት ምን ሆነ ነው አንተ ራስ ያናል እንዴ ይሄ ካለ ነው በቃ ሽንኩርት ነው ቲማቲም ነው ሌላ ምንድነው ታታ ምን ያረክ ነው እንዴ ምን ሆነ ነው እሱ አይበላም እኮ እየላስከው ነው እንዴ እና ለዚህ ነው 1300 ብር የከፈልኩት ለማይረባ ነገር አንተ ለዚህ ነው 1300 ብር ይሄንን እንትን እንትን ብዬ ነው 1300 ብር የከፈልኩት ንገረኝ እስኪ ምን ኮረስ ምናምን ብላ ድንች ክክል ነው የመጣው አይደል ለዚህ ነው 1300 ብር የከፈልኩት ብሞት አልከፍልልህም ትቀልዳለህ እንዴ አንተ እንደዚህ ዝም ብለህ ታዛለህ እንዴ ምን አውቃለሁ ምን አይደለም ሲጀመር አዲስ አበባ ከመጣ ቀደም ትላለህ እኔ በፊት መጣ እኔ ምን አውቃለሁ ሰውየው መጣ አፉ የቀደመው አዘዝኩኝ በቃ እስኪ እናንተ ሐሳብ ስጡበት ኮሜንት ላይ ደግሞ ጻፉ ቪዲዮውን ላይክ አድርጉ ቤቱን ሰብስክራይብ አድርጉ ሰብስክራይብ እናንተ ማድረግ እኛን ከፍ ያደርገናል ብዬ አስባለሁና ሰብስክራይብ ያድርጋችሁ ቪዲዮዎችን ደግሞ ላይክ አድርጉ ኮሜንትም ጻፉ ቪዲዮ ላይክ ስታረጉ ቪዲዮአችን ይሰራጫል ወደ ሌላው ማህበረሰብ እና በእናታችሁ ሰብስክራይብ አድርጉ ቀጣይ ቪዲዮ እንሄዳለን እኔ ምለው ሰይፉ ፋንታውን ምን አይነት ነገር ቢያደርግ ነው እንደዚህ በቃ እኔ ሰይፍ እስኪ አይተን እንመለስ ምንድነው ያረካት አንተ ያፈቀረ ልብ አንደበት የለውም የሚያስብል ታሪክ እንደው ሁለታችሁ ወጣቶች ናችሁ ከልጅሽ አባታ እኔ ደግሞ አንጋፋ ሽማግሌ ነኝ ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም ፍቅር ነው ይባላል ትክክል ነው አራውን አይን ወጣው ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንዲኮ ታይዘን የት እንደርሳለን ደግሞ ታይ ስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ አዎ አንቺ ላይ የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል አዎ እኔ ማርያምን በጣም ነው የምወደው አዎ በምን አንተ በምን በጣም ነው ምንድነው ያረካት አንተ ማርያምን በጣም ያው ሁሉ ነገር እኮ አሳልፌያለሁ የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደል ራሴን በቃ እሱ ብለ ማድረግ አልፈልግም ምን አገባኝ ግን ማለት ነው እስቲ በጣም ነው የምወደው መቤት እንግዲህ እንደዚህ በጣም ነው የምወደው ምንድነው ያደረከኝ ብላ ጠይቃለች በአሁኑ ምን ተፈጠረ እስኪ አብረን እንመልከት በእናታችን አብረን ተመልክተን ደግሞ ሐሳቡን እንናገር ሰይፉን የምንወደው በምክንያት ነው። ሰይፉን የምንወደው ሰው ስለሆነም ነው። እርግጥ ሰይፉን የምናሞግስበት ስሙን ከፍ የምናደርግበት ብዙ ምክንያቶች አሉን። ሌላ ጊዜ እንመለስበታለን። ምሽቱን ግን ሲያስለቅሰን ሲያስነባን ያደረው ጋድ ትግሩ አይደች ከከባድ ስቃይና እንግልት በኋላ የተገኘ ድንቅ ተአምር ብለነዋል። አራስነቷን በረሃብ በቤት ኪራይ ጭንቀትና በብቸኝነት ያሳለፈችው ቤተልሔም ታሪኳን በቲክቶክ ካጋራች በኋላ ሰይፉ ሾው ላይ ቀርባ እንደነበር ይታወሳል። ዛሬ ግን ነገሮች በሙሉ ተቀይረው ሰይፉ ፋንታውን የልጇን አባት አፈላልጎ በማስመጣት ሁለቱን በድጋሚ ያገናኛቸው። ዛሬ አብራችሁ ራት የምትበሉ ይመስላችኋል? ቶቶ ብለናል። እኛም ተመችቶናል። ይባስ ብሎ ደግሞ የልጇ አባት ድንቅ የፍቅር ሙዚቃም ጋብዟታል።
ከንባና ከመከራ በኋላ የመጣ ይህ ፍቅር ዳግም መገናኘት የብዙዎችን ልብ ነክቷል፣ የኔንም ጭምር። ፍጻሜያችሁን ያሳምርላችሁ፣ ልጃችሁን ያሳድግላችሁ። ፈጣሪ ለሁሉም ሰው ከመከራ በኋላ ደስታን ያድል፣ እናንተንም አይለያችሁ። አሜን 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 ብለናል። እኔ በጣም ተደስቻለሁ። እናንተም ተመልካቾችን ደስታ ነው ብዬ አስባለሁ። እስኪ እናንተም ደግሞ ሐሳባችሁን ኮሜንት ላይ ግለጹልን። ምንድነው ዝም ማለት እንዴ? ሐሳባችሁን ተናገሩ። ሐሳብ መናገር ጥሩ ነውና ሐሳባችሁን ጻፉልን። እንዴት ነው የእነዚህ ልጆች ፍቅር በምን አንግል እንግለጸው? ቀጣይነት እንዲኖረው እንፈልጋለን። ይቅርታ ለዘላለም ነውና ይቅር ባዮችን ይቅር ያላለ በእግዚአብሔር ዘንድ ይቅር አይባልም ይባል የለ እና ወደ ቀጣይ ቪዲዮ እንሄዳለን። ሰይፍሻ ይመች። ዛሬማ እነግራታለሁ። 6 ወር ሙሉ እነግራታለሁ። ሌላ ይቅር እነግራታለሁ ማለት እንኳን አይሰለችም። እነግራታለሁ የሚለው ቃል እኮ ያየ ነው። አፍላ ያደገ ማደግ ብቻ እንዴት እንደፈራታየውም እንዴ ወይ ታጠበዋለህ። የምሬን ነው። ዛሬ የመጨረሻ ነው። ደግሞ ምንም የሚከብድ ነገር የለውም። በቃ አፈቅርሻለሁ። ከዛ ካንስል ብታደርግስ? እርጉ ሰፈር እንድትስታቸው ሲደወልልህ ካንስል ማድረግ ለምደ የለ አንተም ካንስል መደረጉ መልመድ አይቀርም። ታድርገኛ ምን ይመጣል? ቢበዛ ሌላ ጥሪ መቀበል ነው። ሌላ ጥሪ ከአምላክ ነው የምጠብቀው። መጣች። በቃ ሳቀቁ። እሷ መዝቅ ይመስላል። አንተ ግን ሳቆት ጀመረ ነው የሚሻለው። ለምን? ምናልባት ካንስል ካደረገች የምታነበው እንጂ የምትስቀው አይኖርም። ሰላም፣ እንዴት ናችሁ? አራንታ ተፈስቶ ነው ነገራት። ይኸውልሽ ጄሪ፣ ምን መሰለሽ፣ በቃ አፈቅርሻለሁ በጣም። ምን ነው ዝም አልሽ? ይሄን ቃል ለመናገር ፈርተህ ስንታው ነው ዝም ያልከው? ከ6 ወር በላይ። ታዲያ እኔም አፈቅራለሁ ብዬ መልስ እስክሰጥ 6 ደቂቃ ዝም ብለህ ምን አለበት? ምንም ታፈቅረኛለች። ሌላ ጥሪ መጠበቅ ሊቀርልህ ነው። አይ ፈጣሪ፣ የምን ሌላ ጥሪ? ዝም በይው እባክሽ። ለሰርጋችን ሌላ ጥር ቀረ ማለቱ ነው እንዴ? ቃልዬ ዛሬም የማይቃወጣል። ገባ ወይኔ ጉዲ! ወይኔ ምን ነው ልጆቼ፣ ባጭር ልታስቀሩኝ ነበር። ይቅርታ ፋዘር፣ ትንሽ ደስታ ላይ ነበርና። ደስታም እኮ ልክ አለው፣ የሚገለጽበትን ቦታ እንደዛው። ከዚህ በኋላ እንጠነቀቃለን። ይቅርታ ጋሺ። ምንድን ነበር ደስታው? ሁለት ደስታ አንድ ላይ መጥቶብን። የሚሄድበት ቦታ አልነበረውም ማለት ነው። ለመሆኑ ምን ነበረ ደስታው? አንደኛ እሷ የምትዋት ልጅ ፍቅሬን ተቀበለች። ፍቅርማ ከደስታ በላይ ነው። ሁለተኛው ሳምንታዊ ገቢ እንግዲህ የፍቅር ደስታ ጥግ ሲሆን ደግሞ እንደዚህ ራሳችን ጠበቅ ያደረግ ማለት ያው ለእናንተ አልነግራችሁም። ወደ ቀጣይ ቪዲዮ እንሄዳለን። ቀጣይ ቪዲዮ እኔ የምለው ጌች እንደዚህ እኔ ማለት ቢቆይም ቪዲዮ የሙያ አጋሩን የሙያ መምህሩን እንደዚህ ሲያከብር እኔ እስኪ አይተን እንመለስ። እናንተን እያየን በእናንተ ተነቃቅተን ነበረ። እኛም ስፖርት የጀመረው ነው ምናምን የጀመርነው ፊልሞችንም እያየን ነው ያደግነው እና በጣም ትልቅ ክብር አለን። ማርሻል አርት ላይ ላረከው ነገር አሁንም ራሱ ብዙ የምታረጋቸው ነገሮች ተከታተላለሁ ያለው እና በጣም ነው የምናመሰግነው። እኛ ደግሞ ወደ ኢትዮጵያ ልንጋብዝ እንፈልጋለን። መጫወት የምትፈልግ ከሆነ እሰየው። ከውጭ ሀገርም አንተ ቦታ ፈልገን እዚህ ሀገር መጫወት የምትፈልግ ከሆነ ካልሆነ ግን ገስታችን ሆነ ራሱ እዛ ቦታ ላይ ወይ ውድድሩ ቦታ ላይ እንድትገኝልን እንፈልጋለን። የሚሰሩ ሰዎች የሚሰራን ሰው ማክበር አይከብዳቸውም። ምክንያቱም አክቲቭሊ ስራው ላይ ስለሆኑ ማለት ነውና በእውነት በጣም ቴንክ ዩ በጣም ነው የማመሰግነው። አልተለመደም በእኛ ጄኔሬሽን ከዚህ በኋላ ላሉ ሰዎች በጣም አስተማሪ ምሳሌ ሊሆን የሚችል ነገር ነው ብዬ ነው ማስበው። ምክንያቱም በእኛ ሀገር እንደዛ አይነት ነገር አልተለመደም። ሰዎች የሆነን ሰው እውቅና ሲሰጡና ስለዛ ሰው የሪኮግናይዝ ሲያደርጉ ራሳቸው የሚጠፉ መስሏቸው ነው የሚታየው። ብዙዎች አንደኛ ነኝ ብለው ማውራት በሚፈልጉበት መድረክ ላይ ስለ ሰዎች ክሬዲት መስጠት እንግዲህ ምን አይነት ፖዚቲቭ እና ምን አይነት ስራ ላይ ያለ ሰው እንደሆነ ነው የሚያሳየው እና I truly appreciate for the respect and the recognition። ሁሉም ሰዎች እንደዛ አይነት ነገር አያደርጉም። ይሄንን አቅም የላቸውም። እንደዛ አይነት ጉልበት የላቸውም ብዙዎቹ። ግን እኛ ጥሩ ምሳሌ ጥሩ ማሳያ እንሆናለን ብዬ ነው ማስበው። እንግዲህ ከኋላ ያሉ ሰዎችን ብዙዎቻችንን እንተቻለን፣ እንወቅሳለን። ብዙ መጎሳሰሞች ነው የነበሩት። ግን አሁን ላይ በእንደዛ አይነት ደረጃ ይሄ ለሁላችንም ሊያሳይ የሚችል ጥሩ ምሳሌ ሊሆን የሚችል ነገር ነው።
ከዛ ባለፈ ቴንክ ዩ ጌች በጣም ነው አፕሪሺየት ማድረገው። ስለዚህ ሞክራችሁት ስለደረሳችሁበት ነገር በሙሉ የተሰማኝን እና ያየሁትን ነገር ለማስቀመጥ ሞክሬያለሁ ከዚህ በፊት በሰራሁት ቪዲዮ። ከዚህ በኋላም ባሉ ነገሮች ለግብዣህም ሆነ ስላለው ለሰጠኝ ክሬዲት ከልብ አመሰግናለሁ። ያው ውድድሩን በተመለከተ አንደርስታንድ ምናልባት እኔም የማይበት አንግል ያ ነው። ምናልባት አገር ቤት ላይ ያለውን እድል አገር ቤት ላይ ላሉ ሰዎች ነው መስጠት የምፈልገው። እዛ ያሉ ሰዎች እነሱ ያላቸውን ኦፖርቹኒቲ መሻማት አልፈልግም። ብዙ አዲስ ሰዎች ማየት ያለብን ይመስለኛል። ግን እኔ እንዳለሁበት ደረጃም ሆነ እንደኔ ሐሳብ ያነሳው ደስ የሚል ነገር ነው። ኢንተርናሽናል የሆኑ ሰዎችን ይዤ መምጣት የምችልበትን ነገር እዛ ላይ በደንብ ሰራለሁ። አንዳንድ ኮንታክቶች ያሉን ሰዎች አሉ፣ ግን በጣም ፊገር የሆኑ የሚታወቁ በዚህ በትልቁ UFC ላይ በጣም ትልቅ ስም ካላቸው ሰዎች ውስጥ አንዳቸውን ሰዎች ይዤ መጥቼ በእርግጠኝነት ብዙ ነገሮችን አውርተን አሁን ያለውም ነገር ካለበት ደረጃ በጣም ከፍ ብሎ አድጎ የተሻለ ቦታ የሚደርስበትን በጋራ ተጋግዘን በአገር ደረጃ ብቻ ሳይሆን በአፍሪካ ደረጃ ኢንተርናሽናሊ ትልቅ እውቅና እንዲኖረው ማስበው ኢንተርናሽናል የሆኑ ፋይተሮችን ይዤ መጥቼ በእርግጠኝነት አብረን አንዳንድ ነገሮች ላይ እንሰራ ይመስለኛል። እኔም ከጎናችሁ ነኝ። ስለ ሁሉም ነገር ከልብ አመሰግናለሁ። በእውነት በጣም ነው ማደንቅህ፣ በጣም ነው አፕሪሺየት ማድረግህ። ለሰጠውም ክሬዲት በሙሉ ከልብ አመሰግናለሁ። ደስ ይላል። እንደዚህ መከባበር ደስ አይልም? ትልቅ እንደ ትልቅነቱ ሲከበር ማለት የሚሰራ ሰውም ደግሞ እንደ ስራው ታይቶ ሲከበር ደስ ይላል እና ጌች ያሳየው ነገር ደስ ይላል። ምንም ዘገይም መግለጽ ያለብኝ ነገር ገልጫለሁና አመሰግናለሁ ጌች። ይመች ትልቅ ነገር እንጠብቃለን ካንተ ጌች። ቀጣይ ቪዲዮ በቃ መጥቷል። ወለዛ ልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታደርጋለህ። ምንም ችግር የለም። እሺ መልካም እድል። እሺ ና ያለህ አንተ አንተ ምናተርግ ደማ ተመንጠኝ አይቻለሁ። በጣም አዛኝ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብዬው ነበር። አይ ያዝ እንዴ ረሳኝ እኮ አንተ እኮ ነው ያለህን አምጣ። ኧረ የተከበረ ሙያ ነው። ኧረ እንከባበር። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። ኧረ ሻሻነ እንዴ ኧረ አውርደኝ። በቃ ተከሸከሸ እንዴ። እኔ ምን ማለት በዚህ ጉዳይ እናንተ ሀሳባችሁን ግለጹ። ቪዲዮውን ሰብስክራይብ አድርጉ። ቤቱን እንዴ ቪዲዮውን ደግሞ ላይክ አድርጉ። ሚስጥር ነው። ቀጣይ ቪዲዮ ቴክኒክ ነው ወደ አይሆንም። እቺን ብቻ አሳልፊኝ እንጂ ነው ወጥቼ ከህይወቴ ማራል። እቺን ብቻ አሳልፊኝ። ይኸውልህ አሁን ባዮሎጂ ወይ ኬሚስትሪ ቢሆን ኖሮ ማርክ ጨምሬ አሳልፍ ነበር። ግን ይሄ ቴክኒክ እና አይሆንም። አንተ እኮ ብሎኬት ደርድር ስትባል እኮ ያለ ሲሚንቶ የደረደርክ ሰው እኮ። እሺ እሱ ይሁን ብዬ ላሳልፍ ስሞክር ቡኳብ ካስተባል ያለ ሲሚንቶ አቦካ ተጠሩም ብቻ አይሆንም። አይሽ መጣሽልኝ። ሁለቱም ላይ ምንድነው የተሳሳትኩት? ሲሚንቶን ብቻ ነው የረሳሁት። እኔ ይኸውልሽ እንዲህ አልጨቃጨቅሽም ነበር። የምወደው የአባቴ ሙያ ስለሆነ እንደ አባቴ መሆን ስለምፈልግ። ታዲያ አባቴ ያኔ ግንበኛ ሲሆን እንደ ዛሬ ቴክኒክና ሙያ አልተማረም። እንዲሁ በልምድ በዘፈቀደ ነበር። ይህ የመጀመሪያ ቤቱን ሲገነባ ለሁለት ባለ ትዳሮች ከነሶስት ልጆቻቸው ገንብቶ አስረከበ። ሌሊት ላይ ገብተው በተኙበት የመጀመሪያ ቀን ከባድ ዝናብ ጣለ። ጎርፍ ይዟቸው ሄደ። ምን ረሳ መሰለሽ? አባቴ ለካ ብሎኬቱን ብቻ ነበር የደረደረው፣ መሰረት አልነበረውም ቤቱ። ይዟቸው ደግሞ ግን የሄዶ ሄደ። ከሄዶ ይልቅ የመጣው ይበልጥ አይደለ? አባቴ ምን ሆነ? ከስህተቱ ተማረ። እኔ ነኝ ያለ ግንበኛ ሆነ። አክስቴ
እኔ ነኝ ያለ ሼፍ ነበረች። በሰዓቱ ለአንድ ወታደር ካምፕ ምግብ ብታበስል ገባች። ምንም የምታውቀው ነገር የለም እኮ። ከዛ የሆነች ነገር አበሳሰለች ምናምን ለመኮሮኖቹ ቅረት አለ። ሶስት መኮሮኖች በጣም የሚገርምሽ ሰራራች። የሆነች ዱቄት ነገር ስታይ ሶስ መስሏት አነሳችና ጨመረችበት። ሲበሉት ጣፈጣች። ግን ያ ሶስ የመሰላት ነገር የአይጥ መርዙ ኖሯል። ሶስቱም መኮሮኖች ሞቱ። ከ60ዎቹ ምሁር እኩል እሷን ልትገደል ስትፈልግ ነበር ለ61ኝነት። ስለዚህ አንተም እንደ ቤተሰቦች ሰው ከጨረስኩ በኋላ እማራለሁ። ችግር አለው? እኔ ቀና ልል አንዱ ቢሰዋ ምን ችግር አለው? እኛ ሀገር ደግሞ ታውቂያለሽ ከፍ የሚባለው በመበላላት ነው። አይሆንም ማለት ነው። ነይ በቃ በላት መምህራን እንግዲህ በላት። በዚህ ሐሳብ እናንተ ራሳችሁ እስቱ እኛ ቤቱን ሰብስክራይብ አድርጉ ነው የምንል። ቪዲዮውን እያያችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ስታዩ ቤቱን ሰብስክራይብ ቅድሚያ አድርጉ። ይሄን ነው የምንል። ወደ ቀጣይ ቪዲዮ እንሄዳለን። ሚስቴ ወዴት ነው ጥለሽኝ የምትሄጂው? ምንድነው? ነይ ብዬሻለሁ። አንዴ ይጹቤ ደውልልሻለሁ። ሚስቴ ልቀቃት። እናትህ እብድ እፈራለሁ። የሆነ ነገር አድርግ። ይኸውልሽ ዳርማል አልገ ኧረ እኔማ ትሙት አላውቀውም። ይመች። ኧረ እባክሽ ወደዛ ሳያቅሽ ነው ሚስቴ የሚልሽ። እማ ትሙት አልኩህ እኮ። እሺ ቆይ ለምን በንግግር አትፈቱትም? ኧረ ቆንጅት ቆይቷል ከሄደ ከኔ የለብሽ ነሽ ተፈጥሮ እቺ ተበሳለኝ በቃ አዎ በቃ እሺ በጣም እሺ ምንድን ነው እንዴ? ምንድን ነው ወደደችው እንዴ? ምን ታያት? ኦኬ ስልኳን ጥላ እንዲህ ነው መተዋወቅ እኮ ይቅርታ አባት መተዋወቅ ከዚህ ነው እንደዚህ ነው ይዘው ችግር የለውም እመልስልሻለሁ። ግን በምትኩ አትገብሽኛለሽ። በዚህ አይነት ቁርስን ትጨምሪልኛለሽ ማለት ነው። አረ ትልቁልሃለሁ። ችግር የለውም ብቻ ስልኩን መልስልኝ። በቃ ቅድም እብድ አባሮሽ የገባሽበት ወይኔ ትክክል እንዴት አልኩት። ይኸው እኔ ሀሳቡን የሚቀይር ሰው በጣም ነው የሚያስጠላኝ። አረ እኔ ሀሳቤን አልቀየርኩም። ነይ በቃ እሺ አመሰግናለሁ። ማንም አይደለም። ሜሲን ቀጥለን ይሄ እናንተ ምን ያስቃችኋል? ምንም ብስኮች አናዘዛት ዛሬ እንዴት ነው አላማረብኝም? ምን አይነት ጥያቄ ይሻላል? ከሌላ ጊዜ ምን የተለየ ነገር አድርገሽ? ቶ በቃ ወንዶች ሁሉ እያዩን ሲያደንቁኝ አማረብኝ መስሎኝ ነው። እኔ እንጃ እንግዲህ ምንም ለውጥሽ አልታየኝም። እንግዲህ ውድ ተመልካቾቻችን ቪዲዮአችንን ጨርሰናል። የዛሬው ቪዲዮ ይህን ይመስላል። ቀጣይ ቪዲዮዎች እንመጣለን። ቤቱን ሰብስክራይብ ያድርጋችሁ።